ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁ? ያለው ፈጣሪ ይመስገን። ዛሬም በተባበደ ቪዲዮ ተመልሻለሁ ማለት ነው። ከእናንተ የሚጠበቀው ይሄን ቻናል ሰብስክራይብ እና ላይክ ማድረግ ብቻ ነው። ስለዚህ እኔ ለእናንተ ይመጥናሉ ያልኳቸውን ቪዲዮዎች እንዲህ ምንድነው አረ ጉድ ወይኔ ጉዴ የሚያስብሉ ቪዲዮዎችን ይዤ ከች ብያለሁ ማለት ነው። ከእናንተ የሚጠበቀው አዲስ ይሆናችሁ ቀዩን አጥፋተሽ ሰብስክራይብ የምትለዋን ሰብስክራይብ አድርጉት ማለት ነው። እንደነገርኳችሁ ከታች ዲስክሪፕሽን ቦክስ ላይ ያስቀመጥኩት አዲስ ቻናል አለ። እሱንም ሰብስክራይብ በማድረግ እንግዲህ ትብብራችሁን ቀጥሉ ለማለት ነው። ስለዚህ ቀጥታ ወደ ቪዲዮቹ እናልፋለን። ወደ ቪዲዮቹ ከማለፌ በፊት ግን ከኔ ጋር ናችሁ? አመሰግናለሁ። ስለዚህ ቀጥታ ወደ ቪዲዮቹ እናልፋለን። ወደ ቪዲዮ ምግባችን ግሪስ እና ዳቦ ነው። እንግዲህ እንዴት እንደሚጣፍጥ አብረን እናየዋለን። ተከታተሉ። ቀጣይ ምን እንደምሰራ ኮሜንት ላይ ተናገሩ። አይ እንትን ግሪስ በተፈጥሮ እንግዲህ በጣም ብዙ ማለት ኬሚካል አለው ውስጡ። ስለዚህ ይስግጥ ፍምስ ከሚሉት መካከል ነው። እንግዲህ እንደዚህ ያሉ መጥፎ ነገሮችን ብዙ ሰው የሚቃወመው ስግጥ ፍምስ መጥፎ ነገር ሆኖ ሳይሆን አንዳንድ ሰዎች አሉ እንደዚህ እውቅና ለማግኘት ነገሮች ቪዲዮ እንዲታይላቸው ማለት እንደዚህ የሚያደርጉ ሰዎች አሉና እነሱን ሰዎች እንግዲህ ገታ ለማድረግ ነው ስግጥ ፍምስን አብዛኛው ሰው ግማሹ ሰው የሚቃወመው ማለት ነው። ስለዚህ ባካችሁ ቪዲዮ ለመስራት ብላችሁ ጤናችሁን አታጓሉ። ይሄ ምንም ለማይጠቅም ነገር ስንትና ስንት ወጪ የምታወጡበትን ጤናችሁን ነው የምታጡትና ባካችሁ ለማለት ነው። አመሰግናለሁ። እንቀጥል። አይቻለሁ ቲክቶክ ላይ ቪዲዮዎችሽን። ጎበዝ ነሽ፣ ጀግና ነሽ። እኔ ደግሞ ከዚህ ስራ እንድትወጪ ላረግሽ ነው የመጣሁት። በቀን ምን ያህል ታገኛለሽ? ከ300 እስከ 500። እሺ እኔ የ5 ቀን ዛሬ እችልሻለሁ። ከዛ በኋላ ይሄ ቪዲዮ ቤተሰቦች 200 ሺህ ላይ ከገባ ከዚህ ስራ ሙሉ ለሙሉ የምትወጣበትን ነገር አመቻቻለሁ። ቤተሰቦቼ ከዚህ ስራ የመውጣት ኃላፊነት በእናንተ ላይ ነውና ተባበሩት። እንግዲህ እንደነገርኳችሁ ሰሞኑን መልካም በጎ ነገር ሶሻል ሚዲያ ላይ ብዙ ነገሮች እናያለን። በርግጥ በጣም ብዙ በጎ ነገሮች እናያለን። እንደዚህ ያሉ በጎ ነገር የሚሰሩ ሰዎችን አበረታቱ። እንደዚህ እስኪ በጎ ነገር እናድርግ። ጥሩ ነገር መስራት እኮ ይቻላል አይደል? እስኪ ተጥሩ ነገር እንማር ባካችሁ። መጥፎ ነው የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ፣ ትንሽ ድጋፍ እንዲያገኙ። እሺ እንግዲህ ሰሞኑን ያው እንደነገርኳችሁ ከዚህ ቀደም ቪዲዮ ሰርቼ ነበር። ሰይፉና አዶናይ መካከል በጣም ብዙ ግርግሮች አሁን እየተነሱ ነው። በጣም ብዙ ውጣ እንደዚህ ሆነ፣ እንደዚህ ለምን አልከኝ፣ እንደዚህ ተባለ፣ እንደዚህ ሆኗል፣ እንደዚህ ምናምን እየተባለ በጣም ብዙ ነገሮች እየተወሩ እውነት ለመናገር የደቦ ፍርድ ነው ብዙዎቻችን እያደረግን ያለ ነው። አዶናይ የሆነ ነገር ሲል ሰይፉ ጋር ሄዶ ግር ብሎ ሰይፉን እንደዚህ ነው ሰይፉ በቃ መቀጥቀጥ በቃ አንድ ሰው ወድቆ የሆነ ነገር ተሰማችሁ። አንድን ሰው ከወደድን እኛ በቃ አብዛኛውን ጊዜ ሶሻል ሚዲያ ላይ ያለን ማህበረሰቦች አንድን ሰው ስንወድ አንድን ሰው ግዴታ መጥላት ያለብን ይመስለኛልና ምናልባት እነሱ የተነጋገሩበት እንደዚህ ተባለ ሰይፉ ልጁን አላቀረበው። ከዛ በኋላም ደግሞ መልእክተኛው ጋር ሆኖ ብዙ ነገሮችን እንትን እያወሩ ነበርና ያንን ነገር ቀንጨብጨብ አድርገው ለአዶናይ እየተባለ ነገር ነው በሚል ነው እንግዲህ ተችተኛል። ብዙ ነገር እየተባለ ነው ሶሻል ሚዲያ ሆነ በእነሱ ነው በቃ እየተራገበ ያለው። ስለዚህ ሄዳር ሆናችሁ የምታራግቡ ሰዎች ሰይፉ የታባቱ እንደዚህ ነው ሰይፉ እንደዚህ ያላደረገ ምናምን የምትሉ ሰዎች ሰይፉ በጣም ብዙ ነገሮችን እኔ እንደማውቀው በጣም ብዙ በጎ ነገሮችን ሰርቷል እንደማውቀው ማለት ነው። ስለዚህ አዶናይም እየሰራ ያለ ልጅ ነው። አዶናይ እንደዚህ ነው ስላለ ሰይፉን መቀጥቀጥ አግባብ አይመስለኝም። ምክንያቱም በጣም ብዙ እንኳን በቅርብ እንኳን የምናስታውሰው ለመቄዶንያ የከፈለው መስዋዕትነት እናውቃለና በጣም ብዙ ጊዜ ዩቲዩብ ላይ ቁጭ ብሎ በጣም ብዙ ሰዎችን እያሰባበረ ለመቄዶንያ ብዙ ድጋፍ ሲያደርግ ነበር። ስለዚህ አዶናይም እያደረገ ያለው በዚህ ተቃራኒ አይደለም። ከባዱ ነገር መሰላችሁ እኛ
አንድን ሰው ስንወድ አንድን ሰው ካልጠላን አይሆንልንም። እኛ መሀል እየገባ እንዲህ ማረጋገቡ ተገቢ አይመስለኝም ለማለት ነው። እኛ ወደሚቀጥለው ቪዲዮ እንሄዳለን። እነሱ እርቅ ያወርዳሉ። ሰላም ውድ የቲክቶክ ቤተሰቦቻችን፣ ይሄ ሰሞን ቲክቶክ ላይ ዩቲዩብ ላይ የኔን የብሌንንና የቃልን ጉዳይ ያያችሁት ነበር። ሁሉም ነገር አብቅቷል። ቃልም አግብታለች፣ ብሌንና ቃልም ታርቀዋል። እኔም የራሴን የህይወት አዲስ መንገድ ጀምሬያለሁ። በአዲስ ማንነት በአዲስ ናታን ጠብቁኝ። አሁን እኔ ግራ እኮ የሚገባ ነገር ነው እውነት። ሶሻል ሚዲያ ላይ ግን ስንመጣ ከባድ ነው። ብቻ ለማንኛውም እኔ አላቅም፣ ግን እኔ የሆነ ሀቀኛ የምጫወተውን ነገር በተወጥሩ ነው አይመስላችሁም? እኔ ለምንድን ነው ሀቀኛ የምጫወተው? እኔ ከማን በልጬ ነው? እስኪ ንገሩኝ። ወደ ቀጣይ ቪዲዮ እንሂድ። አዶናይ ሰይፉ ላይ አልቀረብኩም ብለህ ሰይፉ አላቀረበም ብለህ ስራህን እንዳታቆም። ሰይፉ ሌጀንዶችን አያቀርብም። ይኖታት እኔ ሌጀንድ መሆኔ ታውቃለህ። ከመጣበት ሀገር ካናዳ ውስጥ ሴዶ በጣም ሌጀንድ መሆኑን ታውቃለህ። ዩሮፕ ውስጥ ሴዶ ሌጀንድ መሆኑን ታውቃለህ። አሜሪካ ውስጥ ሴዶ ሌጀንድ መሆኑን ታውቃለህ። እኔ ከሶማሌ በነበረኝ ጉዳይ ከሊስጥሮ እስከ ላይ ድረስ እኛ ታዋቂ ነበር፣ ፌመስ ነበር። ሴዶ አሁን ማያውቀው የለም። አሁን ለምሳሌ አዶናይ የተወሰኑ 50% የኢትዮጵያ ሕዝብ ሊያውቀው ይችላል። ሴዶ ግን 100% ሴዶን የማያውቀው የለም። እኔ ሴዶ ማን ነው ግን ማን ነው? እስኪ የሚያውቀው ኮሜንት ላይ ጻፍልኝ። ምንድነው የሰራው? ምንድነው ያደረገው? ስለዚህ ጭራሽ አዶናይ እኛ ሌጀንዶች ስለሆነን ሌጀንዶችን አያቀርብም ነው እንግዲህ። እኔ ምናልባት ሰይፉን ሳቀው በጣም ብዙ አመት ነው፣ ረጅም ጊዜ በጣም ብዙ ሰዎችን አቅርቧል። በጣም ብዙ ነገር የሰሩ ሰዎችን አቅርቧል። ታዲያ እነኛ ሰዎች ሌጀንዶች አይደሉም። ሌጀንዶች ማለት አሁን እንደ እዚህ አሁን እያወራ ያለው ወንድማችን የሱ አይነት ነው ማለት ነው ሌጀንድ ማለት። እውነትም አስተሳሰባችን እየዘቀጠብን እንደሆነ ይገባኛል። እኔ ማለት ለኛ ልክ የመሰለን ነገር ሌጀንድን ሊያደርገን አይችልም። ስለዚህ አስቸጋሪ ነው፣ በእውነት አስቸጋሪ ነው። ስለዚህ ሰይፉ እስከዛሬ ያቀረባቸው ሰዎች በጣም ብዙ ሰዎች ከአንዳንድ ሰዎች በስተቀር በጣም ብዙ ሰዎች በጣም ብዙ ጥሩ ስራ የሰሩ ሰዎች በጣም ብዙ ነገር የሰሩ ሰዎች ለሀገራቸው መልካም ነገር ያበረከቱ ሰዎች ናቸው። እንግዲህ እኔ ብዙ ሰው አይቻለሁ። በጣም ብዙ ለሀገራቸው ብዙ ነገር የሰሩ ሰዎችን አይቻለሁ። ኢንተርቪዋቸውን አይቻለሁ እዛ ሰይፉ ሾው ላይ ማለት ነው። ስለዚህ ኧረ ተው እንጂ እንቀጥል። ወዳጆቼ በቲክቶክ መንደር እየተሰማ ያለው ጭቅጭቅ እጅግ ማራኪ እየሆነ መጥቷል። እኔም ራሴ ተስቤ ሳላስበው በደንብ አድርጌ ገብቼበታለሁ። መጀመሪያ ለአዶናይ አንተ ያስከው አቋም እጅግ በጣም ደስ ብሎኛል። ሶሻል ሚዲያው እጅግ የተለየ ተጽዕኖ ፈጣሪ ሚዲያ እየሆነ እንደመጣ ለአንተም ግልጽ ነው። ሶሻል ሚዲያን ያክል ነገር በተለይም ደግሞ በዚህን ያህል ፎሎወር ውስጥ ሆነ በዚህን ያህል እውቅና ውስጥ ሆነ ሶሻል ሚዲያ ውስጥ ሆነ የሜንስትሪም ሚዲያውን ሪኮግኒሽን መፈለግ ያን ያህል ለአንተ በጣም አስፈላጊ አይደለም። ስለዚህ አልፈልግም ማለትህ እጅግ በጣም ትክክል ነው። ቀጥልበት። ይሄን ነው ማለት የምፈልገው ለአዶናይ። ሰይፉ ግን ትንሽ ልነግርህ እፈልጋለሁ። ሰይፉን አድናቂ ነኝ። አልፈህበት የመጣውን የወቀሳ፣ የጭቅጭቅ፣ የስድብ፣ የሐሜታ እና አንተ ደግሞ በዛ ሁሉ ውስጥ በጽናት ታግለህ እዚህ ጋር መምጣትህን መቼም ቢሆን አልክደውም። ይሄ የኔ አንተን ብቃትና ጥንካሬ የሚያሳይ ነው። ነገር ግን የሰው ልክ የሚመዘንበት የመጨረሻ ስታንዳርድ ነው ያንተ ፕሮግራም ብዬ ማሰብ። እሺ ለማንኛውም እንግዲህ እንደነገርኳችሁ ሰሞኑ ሶሻል ሚዲያው ያው እንዳያችሁ በጣም በብዙ ነገር በጣም ብዙ ምሁር ከሚባል ምሁሩ ሁሉ አይቀርም ሶሻል ሚዲያ ላይ ገብቷል። ምክንያቱም አሁን ሶሻል ሚዲያ ላይ ያለውን ጭቅጭቅ ሁሉም ሰው ይፈልገዋል ማለት አሁን ለሁሉም ሰው እንጀራ ሆኗል ማለት ነው። ነገሮችን ሶሻል ሚዲያ ላይ ገብታችሁ ስታዩ ከሌ እንደዚህ ሆነ በቃ እንደዚህ ነገሮችን ማበጣበጥ በቃ እንጀራ ሆኗል። ምክንያቱም አሁን እያወራ ያለውን ሰው ይብታው በጣም ትልቅ ሰው ነገሮች ጭቅጭቁ በጣም ተመችቶኛል። ስለዚህ አንዱን ደግፎ አንዱን መንቀፍ ከዛ በኋላ ሰይፉ ፋንታው እንደዚህ ያለ ምናምን አይነት ነገር ጥሩ ነው እኮ መመካከር መገሳሰጥ እኮ ጥሩ ነው። ግን እኛ ሰይፉም ያለው እውነት ለመናገር እኔ ሰይፉ የተናገረውን
አፕሪሼት አደርጋለሁ። ምክንያቱም ኢንተርቪው ላይ ቪዲዮን አሳያቸዋለሁ። እዛ ላይ የተናገረው ነገር ምንድነው? ቆይ ቪዲዮን አይተን እንመለስ። ባነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛ የሚመስለው እሱ ነው። ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። እሺ አሁን አያችሁት አይደል? ሰይፉ የተናገረው ይሄን ተናግሮ ይሄን ሲናገር በጣም ብዙ የአዶናይ ደጋፊዎች አዶናይ እንደሆነ አይነት ነገር ለምንድን ነው እንደዛ የተሰማችሁ? ማለት አዶናይ መጥፎ ነገር ነው እንደሚሰራው እንደዛ ሊሰማችሁ አይገባም። ምንድነው ፈስ ያለበት ቅርታ እንደዛ ነው አይባል። ስለዚህ እሱ እየሰራ ያለው በጎ ነገር ከሆነ ከዚህ ቀደም የነበረውን ነገር እርሱት። እናንተም ሳትከተሉት ዛሬ እንደው ብዙ በጎ ነገር መስራት ሲጀምር የተከተላችሁ ሰዎች ናቸው አብዛኛው። በቃ እሱን ዙሪያውን ከበን በቃ ነገሮችን እንትን ካላልን የምትሉት አሁን ያወቃችሁ ሰዎች ናቸው እንጂ ከዚህ በፊት እርግጠኛ ነኝ አልተከተላችሁትም ነበር። ከዚህ በፊት ይሰራ የነበረውን ስትወቅሱ አብዛኞቻችሁ ስትነቅፉ የነበራችሁ ሰዎች ሰይፉ የተናገረው ነገር በአፕሪሼት ማድረገው ነገር መሰላችሁ። እውነት ነው። እንደዚህ ማለት ነገሮችን በጣም አሁን ላይ ያለው ትውልድ እንግዲህ እስካሁን ያሳዩዋቸውን ቪዲዮዎች አይታችኋቸው ከሆነ ትምህርት ቤት የሚሄዱት እንዴት ሆነው ነው? በዛ ላይ ለማወቅ ለመፈመስ ብለው ከጣራ ላይ ይዘላሉ። ግሪስ ሲበሉ ነበር። በጣም ብዙ ነገር ያደርጋሉ። ስለዚህ ሰውን ለመፈመስ ወይም ነገሮች ለሰው ጋር እውቅና ለማግኘት ተብሎ ብዙ ነገር ይደረጋል። ስለዚህ ይሄን ነገር መቃወም አለብን ማለት እኮ ክፋት አይደለም ማለት። ስለዚህ እኔ የምለው ምንድነው በጎ ነገር እየሰሩ የሚቀርቡ ሰዎች አሉ ያለው ነገር በጣም ትክክል ነው ብዬ ነው የማስበው። ስለዚህ እንቀጥል። ደግሞ ሽሮ ቪታሚን ለስ ነው። ምንም ቪታሚን የለውም። ቪታሚን ለስ ነው። ታው ሽሮ በልታ አታውቅም ነው? ሰልችቶ ሆነ ሰለቸኝ። ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል። ሽሮ ያ ይደፍናል። ኢየሱስ ክርስቶስ። ሽሮ ደግሞ ይሄ የፊት ድርቀት ሽሮ አይኪ የመዝጋት አቅም አለው። ጭንቅላትን ይደፍናል። ስለዚህ አንተ አሁን ይሄ ሽሮ አዘውትሮ ከሚበላ ሰው ጋር አትግባባም ቶሎ። አሁን እንደዚህም ያሉ ሰዎች አሉ። አሁን እንደዚህም ያሉ ሰዎች እንደዚህ ያለ ነገር እንዳይመጣ እኮ ነው ጥረታችን አይደል? መልካም ነገር መስራት በጎ ነገር ማድረግ ጥሩ ነው በምንለው እኮ አሁን ሽሮ መብላት እንደዚህ ያሉ ሰዎች ይመጣሉ። ሽሮ መብላት ምን ያደርጋል? ጭንቅላትን ይደፍናል። ከዛ ይሄውን ምንድነው ያውቃሉ እኮ ሽሮ መብላት መቼም እየበላ ያደግነው እሱ እንደሆነ ያውቃሉ። ግን ሰው ጋር ለመድረስ ይሄን ነገር ካላደረግኩ የሚሉ ሰዎች አሉ። እነኝህን የሚያቀርቡ ሰዎች አሉ። ስለዚህ እኛ አሁንም ትውልዱ እንደዚህ ወዳለ ነገር ውስጥ እንዳይገባ ጥረት ማድረግ አለብን ነው በቃ። የትላልቅ ሚኒስትሪ ሚዲያዎችም ኃላፊነትም ይሄ ነው። ስግጥ ፍምስ የሚለው ነገር በበጎ ነገር እየተያዘ ካልሆነ ትንሽ ወደ ገደል ይከታል። እንቀጥል። ለምንድን ነው የማትሰሚኝ? እያየሽው ነው ቲቪው? ከዚህ በኋላ ይሰራል ብለሽ አይልሽ ቲቪው ይታያል። ቁጭ ብሎ አይኑን አፍጥጦ አንስተሽ መሬት ላይ ለዚህ አንስተሽ ነው ለዚህ ጉልበት አጥሽ ነው። አይልሽ እዚህ ፎት መሬት ላይ ከስክስ መሬት ላይ ከስክሽ ምን አባው እርገጩ ሰባብሪው ይሰበር ኮሜንት ላይ ይሰበር በሉ ኮሜንት ላይ ጋር ይሰበር በሉ ይሰበር እርገጩ ቆሜ በል ላይ በል ያላ ነው ያማታ እንዴ ሰባብረሽ ታይኮ ናትሽ ሙቲዛለች እንደዚህ ቁጭ ብለን አይናችን ቲክቶክ ላይቫችን እውነት ለመናገር ከዚህ ቀደም ብዙ ነገሮች ተየተባሉ ከዛ ትንሽ ቀንሶ ነበር። እንደዚህ ቲክቶክ ላይቫችን ነገሮች በጣም መበላሸታቸው እየቀነሰ ነበር። ግን ደግሞ አሁን ብሶበታል። ላይቭ እንጀምር እንዴ ላይቭ ቲክቶክ ላይቭ ላይ እንጀምር። 1-3 ሰዎች የሚያዩኝ ካሉ እንጀምራለን። ያው ቲቪ የሚሰበር ባይኖረንም ማለት ነው። እንቀጥል። እርዳታ በነገራችን ላይ ህግ አለው። ከዚህ ልጅ ጋር የዛሬ አመት አውርቻለሁ። አንዲት ህጻን ልጅን እሱ እርዳታ ሰጥቷት ወሲባዊ ጥቃት የደረሰባት ህጻን ልጅ ናት። ከዛ ለምን ለሚዲያ ተናገርሽ ብለው እንደገና ጥቃት አደረሱባት የሚል ዜና አይቼ ጻፍኩለት። ይሄ መረጃ ደርሶሃል ወይ አንተ ነህ ሚዲያ ላይ ያወጣሃት ብዬ እና ልጁ በስነ ስርዓት አስረዳኝ። ልጅቷ ሴፍ ናት። ለምን እንደዚህ አይነት ዜና እንደሚያወጡ አላቅም አለ። ከዛ ነገርኩት። ወሲባዊ ጥቃት የደረሰባቸውን ሰዎች ስትረዱ እባካቸው አይደንቲቲያቸውን ሸፍኑ፣ መልካቸውን አታውጡ። ምክንያቱም አጥቂዎቻቸው ተመልሶ የሚመጡበት በጣም ብዙ አጋጣሚ ስላለ ማለት ነውና ስልኩን ሰጥቶኝ ምናምን ነው የጨረስነው ያንን ወሬ ማለት ነው። እና ምን ልላችሁ ነው፣ እርዳታ ህግ አለው።
ኢትዮጵያ ውስጥ ኤንጂኦ $50 ሲያመጣ ራሱን የቻለ ኦፊስ አለ ይሄንን የሚቆጣጠር ማለት ነው። ቻሪቲስ ኤንድ ሶሳይቲስ የሚባላል። እሺ ለማንኛውም እንግዲህ ይቺ አሁን እህታችን እያወራች ያለችው እርዳታ የሚረዱ ሰዎች ያው ምክንያት አድርጋ ነው እያወራች ያለችውና ምን መሰላችሁ እኔ ብዙ ጊዜ አሁን ብዙ ነገር ህግ አለ። ለምሳሌ እርዳታ ሲሰበስቡ ህግ አለው ምናምን፣ ግን ጎዳና ላይ የወደቁትን የሚያነሳ ህግ የለም። የተቸገሩትን የሚያበላ ህግ የለም። ግን የሆነ ነገር ማድረግ ሲጀምሩ በዛም ህግ የሚያውቁ ሰዎች ይመጣሉ። እነኚህ ህግ አዋቂ ነን የሚሉ ሰዎች የሚመጡት መቼ ነው? ልክ እናንተ ነገሮች ማገዝ ሲጀምሩ ከገንዘብ ጋር ንክኪ ሲኖራችሁ ያኔ ይመጣሉ። አሁን አንድ ቀን በእርዳታ በኩል ተሳትፋ ማታቀኝ ህግ አለው ማለት ሰው እኮ እኛ እኮ ምን ተጋገዘው እኮ በኢትዮጵያዊነታችን እኮ ነው። አንድን ሰው ለማገዝ እኮ እንዴ ለምሳሌ አንድ ሰው መንገድ ላይ ወድቆ ወይም መንገድ ላይ በባስ እየሄደን ድንገት በባስ እየሄድኩ አንድ ሰው ትልቅ ሰው ባይ ህጉ ምን ይላል ብዬ ነው እንደኛን ሰው ለነኛ ሰዎች ወንበር ልለቅላቸው የምችለው? ማድረግ የምንችለውን ነገር ብናደርግ ሰው ጎዳና ላይ ወድቆ ያ ጎዳና ላይ የወደቀው ሰው ሊያነሳው የሚችል ህግ የለም። ሊያነሳው የሚችል የተለያዩ የተጻፈ ደንብ የለም። ስለዚህ እኛ ሰው አሁን በጎ ነገር ሲሰራ በኢትዮጵያዊነቱ በሰውነቱ ብቻ ነው እንጂ በደንብ በተጻፈለት ደንብ አይደለም ለማለት ነው። ለማንኛውም ይሄን ለማለት ነው። እንቀጥል እስኪ። ከፈለች አንቺ ልጅ ናት? አዎ። ባለቤትሽ ስሙ ደስታ ነው? ደስታ ነው። አርፍጮ ላንቺ ምንድነው? አርፍጮ ያንን አና አርፍጮ አባትሽ ነው? ያንን አና ያንቺ አያት ነው? አሻሞ አያት ነው አርፍጮ? ብርቱካን ማን ናት? እኔ ነኝ። ይሄ ልጅ የሚሰራው እኔ ብቻ አይታችሁ ታውቁት አልቅም። እኔ በጣም ቪዲዮ ሲመጣልኝ በቃ በሳቅ ነው ድክም የሚያደርገኝ። እሺ እንግዲህ ለዛሬ የነበረ ቪዲዮ እዚህ ላይ ያበቃል። ሁላችሁም ስለተከታተላችሁ ከልብ አመሰግናለሁ። በቪዲዮ ላይ ያላችሁን አስተያየት እንግዲህ ከታች ኮሜንት ላይ ጻፉልኝ። ሁላችሁም ከልብ ነው የማመሰግነው። እግዚአብሔር አምላክ ሀገራችንን ሰላም ያርግልን፣ እናንተንም ሰላም ያርጋችሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ባይ